ሰላም ቴክኒሻኖች ሁሉ ሰላም ሁሉ አማን። እኔ በጣም ሰላም ነኝ። እንግዲህ ያው በስራ መደራረብ ምክንያት ብዙ ጠፍቻለሁ። በዛሬ ቪዲዮአችን የማሳያችሁ ቶፕ ጂኤስኤም አሎከር ሰርቨሩ ላይ ለመጠቀም እንዴት አድርገን ሬጂስተር እናደርጋለን የሚለው ነው ማሳያችሁ። ያ ማለት ሰርቨሩ ለምን ይጠቅመናል ብላችሁ ገና አዲስ ጀማሪ ለሆናችሁ ቴክኒሻኖች ኤፍአርፒ በአይሚ ኦርደር ለማድረግ የተለያዩ ሰርቨሮችን ቺመራ አሎክቱል የተለያዩ ቱልሶችን ወይም ሶፍትዌሮችን ለመግዛት ይጠቅመናል። ባይሚ ደግሞ የስልኮችን ኢንፎርሜሽን ቼክ ለማድረግ ሲም ሎክ፣ አይፎን ደግሞ አይክላውድ ባይፓስ ለማድረግ በጣም በርካታ የሶፍትዌር ስራዎችን ለመስራት ያገለግለናል። የተለያዩ ቱልሶችንም አክቲቭ ለማድረግ ከ3 ወር እስከ 1 አመት ድረስ አክቲቭ ለማድረግ ይጠቅመናል ማለት ነው። እነሱን ለመጠቀም እንዴት ሰርቨሩ ላይ መጀመሪያ ሬጂስተር ማድረግ ይጠበቅብናል የሚለው ነው ማሳያችሁ። ሰርቨሩ ላይ ሬጂስተር ለማድረግ መጀመሪያ የሚያስፈልጋችሁ የሚሰራ ኢሜል ያስፈልጋችኋል። ግዴታ ነው። የሚሰራ ኢሜል ግድና ግድ ነው፣ ትክክለኛ ማለት ነው ማንኛውም። ስለዚህ ምን ታረጋላችሁ መሰላችሁ? ክሮም ማንኛውም ክሮም ከከፈታችሁ በኋላ እዚህ ጋር ቶፕ ጂኤስኤም አንሎከር .com ብላችሁ እናንተ የፈለጋችሁትን ዌብ ብራውዘር መጠቀም ትችላላችሁ። ከዛ ኢንተር እለዋለሁኝ። ስለዚህ እዚህ ሰርቨር ከፍቶት ሰርቨሩ ኢንተርፌሱ ይሄን ይመስላል። ከላይ እንግዲህ ወደ ኋላ ብር እንዴት ፈንድ እናደርጋለን የሚለውን ደግሞ ቀስ በቀስ አሳያችኋለሁ። እናንተ የምታደርጉት አዲስ ከሆናችሁ ወይም ነባር ከሆናችሁ ሎጊን ወይም ሬጂስተር የምትለዋን ነው የምትጫኗት። ይችን አንዴ ስትጫኗት አዲስ ነባር ከሆን እዚህ ላይ ተመዝግበን ሎጊን የምትለዋን ኢንተርፌስ እዚህ ጋር እሷን ብቻ ነው የምንጫነው። ከዛ ኢሜይላችን እናስገባለን፣ ፓስወርዳችን እናስገባለን። አዲስ ከሆን ግን ገና ለጀማሪዎች ሬጂስተር የምትለዋን እጫናታለሁ ማለት ነው። እዚህ ጋር ሬጂስተር በምናደርግበት ሰዓት ልብ ልትሉት የምትችሉት እዚህ ሰርቨር ላይ ብር ነው ገቢ የምናደርገው። ገቢ አድርገን ስለምንጠቀም በጥንቃቄ መሆን አለበት። ፓስወርዳችን በተለይ ስትሮንግ ፓስወርድ መሆን አለበት። ፓስወርዱ እንዴት ስትሮንግ መሆን አለበት? ካፒታል ሌተር፣ ስሞል ሌተር፣ አፐር ኬዝ እና ሎወር ኬዝ የሚባሉትን ሲምቦሎችን እንዲሁም ቁጥሮችን እነሱን ስንጠቀም ነው ጠንካራ የሚያደርገው እንጂ ዲጂቱ 8 ወይም 16 እና ከዛ በላይ ቢሆን ጠንካራ ሊያደርገው አይችልም። ፓስወርዱን ጠንካራ የሚያደርገው እነዚህ ካራክተሮችን ስንጠቀም ብቻ ነው። ስለዚህ እኔ ስም ሰልማን እንለዋለሁኝ። የራሴን ነው፣ እናንተ የፈለጋችሁትን መሙላት ትችላላችሁ። ኢሜል የራሴን ነው የምሞላው። አሁን እዚህ ጋር ስትሞሉ የሚሰራ ኢሜል ብያችኋለሁ። ስልክ ቁጥር አስገባለሁኝ። ፓስወርድ ጠንካራ ፓስወርድ ነው የምታስገቡት፣ ግዴታ ነው። እዚህ ጋር ያው አስቸጋሪ ስለሆነ አለበለዚያ ለሀከር እንዳትጋለጡ ብር እስከሆነ ድረስ ጠንካራ ፓስወርድ ሚስጥራዊ፣ ያ ማለት ሎወር ኬዝ አፐር ኬዝ እና ቁጥሮችን ሲምቦሎችን መጠቀም ይጠበቅባችኋል። እኔ አስገባለሁኝ የማይረሳ ማለት ነው። እኔ አስገብቻለሁ። ይሄ ፓስወርድ ግዴታ መረሳት የለበትም። እናንተ በጥንቃቄ መያዝ አለባችሁ። ጠንካራ ብዬ ከ8 ካራክተር ነው ያስገባሁት። እዚህ ጋር ከረንሲ ይለናል። ከረንሲ እንደምታውቁት ያው ሁለት አይነት ከረንሲዎች አሉ፣ በኢትዮጵያ ብርና በዩኤስዲቲ ወይም በዶላር ማለት ነው። ባይናንስ ያላችሁ ዩኤስዲቲ ብታረጉት እመክራችኋለሁ። ምክንያቱም እዚህ ጋር ብሩን ገቢ ስታደርጉ እኔን ሳትፈልጉ በራሳችሁ ባይናንስን ብቻ ተጠቅማችሁ ብሩ ገቢ ማድረግ ትችላላችሁ። ስለዚህ ባይናንስ የምትጠቀሙ ሰዎች ዶላርን ብታረጉት እመክራለሁ። ያ ደግሞ ከሌላችሁ ኢትዮጵያ ውስጥ የምትጠቀሙ ከሆነ ግን የኢትዮጵያን ብር ብቻ መርጣችሁ ማድረግ ትችላላችሁ። ስለዚህ እኔ አሁን ኢትዮጵያን ብር መርጣለሁኝ። ነገር ግን ዶላር ዩኤስዲቲ ካላችሁ ግን ዩኤስዲቲ የምትመርጡት ለእናንተ አሪፍ ነው። ከዛ ሬጂስተር እለዋለሁኝ ማለት ነው። እንደምትመለከቱት ሬጂስተር አደረገ።
ስለዚህ ምን ያደርጋል በኢሜይላችሁ ይላክላችኋል። ስለዚህ እኔ የት ገባለሁ ኢሜይል ውስጥ ገበና እኔ ይሄን ኢሜይል ሪፍሬሽ አደርገዋለሁኝ ቶፕ ጂኤስኤም አሎከሪልና ኦቲፒ ልክላችኋል ባለ 6 ዲጂት ማለት ነው። እሷን ከስልካችን ላይ እንወስድና ይሄ እንደምትመለከቱት 29 28 72 አሁን ይሄን አደርገውና ምን አደርገዋለሁ አክቲቭ ብለዋለሁ ማለት ነው። አሁን አካውንቴ ያለምንም እዚህ ጋር እዚህ ሰርቨር ላይ አካውንቴ ያለምንም ፈቃድ ምን ሆኗል ማለት ነው አክቲቭ ሆኗል ማለት ነው። ስለዚህ ምንድነው ማድረግ የሚጠበቅብኝ አሁን ቀጥታ አውቶማቲካሊ ሬጂስተር አድርጋለሁ። ምንድነው ሎጊን ነው እንደምትመለከቱት ራሱ ሎጊን አድርጎ አስገባኝ። አሁን ሎግ አውት ብላችሁ እዚህ ጋር ይሄን ሎግ አውት ብለው ስላስገባኝ ነው አሁን ልገባ ነው ሎጊን ነው። ያንኛውን ፓስወርድ ምን አደርገዋለሁ እዚህ ጋር አምጥቼ ፔስት አደርገዋለሁ ማለት ነው። እዚህ ጋር አመጣና ፔስት ብዬ ወይም ፓስወርዱን አስገባና ምን አደርገዋለሁ ሎጊን እለዋለሁ ማለት ነው። እንደዚህ በሚያስገባበት ሰዓት እዚህ ጋር እንደምትመለከቱት ገና እየተመዘገብኩ ስለሆነ ብር ባላንስ የለኝም 0 ብር ነው የሚያለኝ። የተመዘገብኩት ግን በብር ነው። እዚህ ጋር ምን አለ ኦርደር ሂስትሪ አለ። ኦርደር ሂስትሪ ማለት ያው የሰራናቸው ስራዎች ወይም ያዘዝናቸው ትዕዛዞች ምን ላይ እንደደረሱ ቼክ የምናደርግበት ነው። እዚህ ጋር የራሴ ፕሮፋይል አለኝ። እንደምትመለከቱት ፕሮፋይል ላይ ባላንስ አድ ማድረግ ትችላላችሁ ብር። ያ ማለት ባይናንስ ካላችሁ ነው። እሱን ሌላ ቪዲዮ ሰራበታለሁኝ። እዚህ ጋር የራሳችሁ ኦርደር ሂስትሪ አለ ምን አይነት የታዘዙ ስራዎች ምን ላይ እንደደረሱ። ሁለተኛ እንደገና ደግሞ በኢሜይልም ይልክላችኋል ሲያልቅ ማለት ነው አውቶማቲካሊ። ቀጥታ የምንሄደው እዛ ጋር ሰርቪስ ሊስቶች አሉ። እዚህ ጋር ይሄንን ሊስት አለ። የአይሚ ሰርቪስ ባይሚ ወይም በሲሪያል የሚሰሩ ስራዎች አሉ። ሪሞት ሰርቪስ ሰርቨር ሰርቪስ አለ፣ ሪሞት ሰርቪስ አለ። እናንተ የአይሚውን ባይሚ ሰርቨሩን በሰርቨር ነው። እሱም በሌላ ቪዲዮ እሰራላችኋለሁ። ግን አሁን ሬጂስተር ስላደረግ ምንድነው ማድረግ የሚጠበቅብን እዛ አካውንት ላይ ብር ስለሆነ ገቢ የምናደርገው አካውንታችንን ምን ማድረግ ሰኪዩር ማድረግ ይጠበቅብናል ማለት ነው። ግዴታኛ ለመግባት ሰኪዩር መሆን አለበት። እዚህ ቦታ ላይ ግዴታ ምን ማድረግ አለብን ይሄንን ፕሮፋይላችን ላይ ራሳችንን ተጭነን የራሳችንን 2 ስቴፕ ቬሪፊኬሽን ኦን ማድረግ ይጠበቅብናል። ያው ለራሳችን ደህንነት ሲባል ምን ማድረግ አለብን ማይ ዳሽቦርድ የሚለውን እንጫናታለን። ማይ ዳሽቦርድ ከተጫንን በኋላ ቀጥታ እዚህ ጋር የራሳችን ኦርደሮችን ነው የሚያሳየን። እዚህ ዝቅ ስንል ግን ሴኩሪቲ የምትለዋል እሷን ከተጫን 2 ስቴፕ ቬሪፊኬሽኗ ይሄኛው ደግሞ ሞባይል አፕ ላይ ነው የራሳችን የምናዘጋጀው። ስለዚህ ጉግል አውቶንቲኬተር የሚባል አፕሊኬሽን አለ። እሱን ከፕሌይ ስቶር ላይ ምን ታደርጋላችሁ መሰላችሁ ጉግል አውቶንቲኬተር የሚል ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባ ላይ ጉግል አውቶንቲኬተር ይሄው እንደምትመለከቱት ለመጀመሪያ ላይ የመጣቸውን እንጫናታለን። ይቺ አፕሊኬሽን ማለት ነው። ይቺን አፕሊኬሽን ዳውንሎድ እናደርጋታለን። ከዛ እናደርገዋለን ኦፕን የመደመር ምልክቷን አንዴ ትጫኗታላችሁ። ከዛ ምን ትላለች ስካን ኪዋር ኮድ የምትለዋን ትጫኗታላችሁ። እሷን ከተጫናችሁ በኋላ ቀጥታ ይሄን ኪዋር ኮድ ታነሱታላችሁ። ስታነሱት ዝቅ ስትሉ ቶፕ ጂኤስኤም አለው ከር መፍትሄ ቴክ 198 የምትላለች ይኸው እንደዚህ መጣላችሁ። እሷ ስር የምትመጣውን ቁጥር ቀጥታ ፒሲያችን ላይ 4747660 ይችን ኢኔብል አሁን እንትን አለብን ተቀየረብን። ቶሎ ፈጠን ብለን እንትን ማለት አለብን። 612 539 በየጊዜው ስለሚላይ ማለት ነው። ኢኔብል አሉ ተመልከቱት። አሁን ምን ሆነ ኢኔብል ሆነ ማለት ነው። ይሄኛው ኢሜሉም እንትን አለ ኦን ሆኗል። ምን አለ ይሄኛው ደግሞ ሞባይል አፑም ጉግል አውቶንቲኬተር ኦን ሆነ ማለት ነው። አሁን ወጥቼ ላሳያችሁ። አሁን ይሄኛውን ሎግ አውት እላለሁ። ሎግ አውት በምልበት ሰዓት እንደዚህ እወጣለሁኝ። አሁን ሎጊን ስለምል ማለት ነው። አሁን ሎጊን ላደርግላችሁ ነው። ይሄኛውን አስገባለሁ። ፓስወርድ ነው የቀደመውን ፓስወርድ ያስገባለሁ። በዚህ በምታስገቡበት ሰዓት ማንኛውም ሰው ዝም ብሎ መግባት አይችልም። ምክንያቱም ብር ስለሆነ ደህንነቱ መጠበቅ ስላለበት ሎጊን እላለሁ። ይሄው 6 ዲጂት ኦቲፒ ጠይቀናል።
ይሄን 6 ዲጂት ኦቲፒ በኢሜይላችን ሳይሆን የሚላክልን እዚህ ጋር ጉግል አውቶንቲኬተር አፕ ላይ ያለውን ነው የምንሞላው ማለት ነው። እሷን ስንሞላ ይሄው 33891 የምትለዋል እሷን ቬሪፋይ አደርጋለሁ ማለት ነው። አሁን እንደምትመለከቱት ሎጊን ሰክሰስ አለ ማለት ነው። እንደዚህ አድርጋችሁ እዚህ ሰርቨር ላይ አካውንት መፍጠር ትችላላችሁ። በቀጣይ ቪዲዮ በክፍል 2 የማሳያችሁ እንዴት አድርገን አይሚ ሰርቨር ሰርቪሶችን ሎጊን እንደማድረግ አሳያችኋለሁ። ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ባይ